አድነኝ። አንድ ቀን አመሻሽ ላይ አውሎ ነፋስና ጎርፍ የቀላቀለ ኃይለኛ ዝናብ ዘነበ። የጎርፉ መጨመር ያሳሰበው አንድ ሰው ወደ ቤቱ ጣሪያ ላይ በመውጣት ለማምለጥ ይሞክራል። ዝናቡ ግን በአስፈሪ ሁኔታ እየጨመረ መጣ። ጌታ ሆይ አድነኝ፣ በአንተ ታመናለሁ፣ እርዳኝ እያለ ወደ እግዚአብሔር አጥብቆ ጸለየ። በእምነቱም እጅግ የበረታ ሰው ነበረ። ከደቂቃዎች በኋላ አንድ የነፍስ አድን ጀልባ ወደ እሱ አቅጣጫ ቀረበ። የነፍስ አድኑ ሰራተኛ ድምፁን ከፍ አድርጎ ወንድሜ ና ወደ ጀልባው ፍጠን አለው። ሰውየው ግን አመሰግናለሁ፣ እኔ አምላኬ ሊረዳኝ ስለሚመጣ እሱን እጠብቃለሁ አለ። የእርዳታ ሰራተኛ ግራ የተጋባ ትቶት ሄደ። ዝናቡ ኃይሉን እየጨመረ መጣ። ሰውየው አሁንም ጣራው ላይ እየጸለየ ነው። ከሰዓታት በኋላ የነፍስ አድን ሰራተኞችን የያዘ ሄሊኮፕተር መጣ። አብራሪዋም በድምጽ ማጉያ ጌታዬ ፍጠን፣ ገመዱን ያዝና ወደ ላይ ውጣ አለችው። እሱ ግን እጁን እያወራጨ አመሰግናለሁ፣ አምላኬ ራሱ ሊያድነኝ ስለሚመጣ እሱን እጠብቃለሁ፣ በጌታዬ ኃይል እተማመናለሁ አለ። ሄሊኮፕተሩም ጥሎት ሄደ። የነጎድጓድ ድምጽ እያየለ መጣ። ቀኑ መሸ። የውሃው ከፍታም ክፉኛ ጨመረ። ትንሽ ጀልባ የያዘ ሰው ከማዕበሉ እየታገለ ቀረበው። ከኔ ሌላ የነፍስ አድን ሰራተኛ የለም፣ ፍጠን፣ ይህ የመጨረሻ እድል ነው፣ ወደ ጀልባው ግባ አለው። እኔ በአምላኬ ፍጹም የምታመን ሰው ነኝ፣ እሱን እጠብቃለሁ አለው። ባለጀልባው ተስፋ ቆርጦ ትቶት ሄደ። ከባድ ማዕበል መጣና ሰውየው አይኑን ሲከፍት በብርሃን የተሞላ ስፍራ ውስጥ ራሱን አገኘ። መልአክ ወደ እርሱ ሲቀርብ ተመልክቶ እያለቀሰ አምኜ ነበርኮ ጌታዬ፣ ትመጣለህ ብዬ ለምን ቀረህ ሲለው መጥቼ ነበርኮ፣ ከአንዴም 3 ጊዜ መጥቼ ነበር። እንዴ ጌታዬ መቼ ሲለው በመለስተኛ ጀልባ መጣሁ፣ መለስከኝ። ደግሜ በሄሊኮፕተር መጣሁ፣ ከዛም በአነስተኛ ጀልባ መጣሁ፣ አንተ ግን አሻፍረኛልክ ሲለው ሁሉ ነገር ተገለጠለት። ለካስ አምላኩ ነበር ተመላልሶ የመጣው። እግዚአብሔር የጸሎታችንን መልስ ልኮልን ባለማስተዋል ቸል እንዳንል ማስተዋል ይብዛልን። አድነኝ። አንድ ቀን አመሻሽ ላይ አውሎ ነፋስና ጎርፍ የቀላቀለ ኃይለኛ ዝናብ ዘነበ። የጎርፉ መጨመር ያሳሰበው አንድ ሰው ወደ ቤቱ ጣሪያ ላይ በመውጣት ለማምለጥ ይሞክራል። ዝናቡ ግን በአስፈሪ ሁኔታ እየጨመረ መጣ።